የመሰለ ቆንጆ ምግብ ሴቶችዬ፣ ይሄን የመሰለ ምግብ ለምትወዱት ለባላችሁ ሊሆን ይችላል፣ ለጓደኛችሁ ሊሆን ይችላል፣ ለእናታችሁ ሊሆን ይችላል። ጋብሷቸው። ሰላም ውድ የቻናሌ ቤተሰብ እንደምናችሁ፣ ሰላም ናችሁ? ዛሬ ደግሞ ለየት ያለ የሳልመን አሳ ከዝኩኒ ጋር አሰራር ነው ይዤላችሁ የመጣሁት። እንደምትወዱት እርግጠኛ ነኝ። ከዛ በፊት ለቻናሌ አዲስ ለሆናችሁ እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ቻናሌ ሰብስክራይብ በማድረግ የቻናሌ ቤተሰብ እንሁን። አሁን ወደ አሰራሩ እንሄዳለን። ላይክ እና ሼር እያደረጋችሁ እስከ መጨረሻ ከኔ ጋር ቆዩ። እንዲሁም ሀሳብና አስተያየት ካላችሁ ኮሜንት ላይ ብትጽፉልኝ ደስ ይለኛል። አሁን ወደ አሰራሩ። እዚህ ጋር 2 ዝኩኒ ያለኝ፣ ከዛ በዚህ በወፍራሙ እፈቀፍቀዋለሁ ወይ በጣም ቀላል በመፍሩት ወድታላችሁ። የምግብ አሰራር ነው ማሳያችሁ። በጣም ብዙ ጊዜ የማይፈጅ መጨረሻ እዩት። ከወደዳችሁ ደግሞ ላይክ ማድረግ አትርሱ። ከዛ ትንሽዬ ጨው አድርገን እናቆየዋለን ለ10 ደቂቃ ያህል። ሳልመን አሳለኝ አጥቤ በደንብ አድርጌ አጥቤ እዚህ ጋር ሳልመን አሳለኝ በደንብ አጥቤዋለሁኝ እና የጀርባው ቆዳው አንስቼዋለሁኝ፣ አልፈልገውም። አያችሁት? አንስቼዋለሁ ቆዳው የጀርባው። ከዛ በደቃቁ እንከትፈዋለን። ወፍራም መሆን የለበትም፣ ቀጭን መሆን የለበትም። አያችሁ? እንደዚህ አንድ ፓፕሪካ አለኝ እዚህ፣ ቀይ የፍረንች ቃሪያ፣ የውስጡ ፍሬው እንደዛ ግን እናወጣዋለን። ፓፕሪካውን እንደዛ በደቃቁ እንከትፈዋለን። በደቃቁ ምግብ አሰራር ካለ የሞከራችሁት ኮመንት ላይ ጻፉልኝ። እውነት እኔም እሞክረዋለሁ። እንማማር። እኔም ከእናንተ ጋር አዲስ ነገር መማር እፈልጋለሁኝ። እንደዛ አድርገን በደንብ አድርገን ደቀቅ አድርገን እንከትፈዋለን። አሁን በጨው አድርገን ለ10 ደቂቃ ያቆየነውን ዝኩኒ የውስጥ ውሃ እናወጣዋለን። በደንብ አድርገን በእጃችን ጭምቅ እያደረግን አያችሁት? ውሃው በደንብ ጭምቅ እናደርገዋለን። አያችሁት? የዝኩኒ ውሃው ብዙ ውሃ ነው የወጣው። የከተፍነውን የፈረንጅ ቃሪያና ሳልመኑን እንጨምራለን። ከለርፉል የሆነ የሳልመንና የዝኩኒ አሰራር መኩሩት። እውነት ይሄን መሞከር አለባችሁ። በጣም ጤናማ የሆነ ማንኛውም ሰው ሊሰራው የሚችል አሰራር ነው። በዛ ላይ ብዙ ጊዜ አይፈጅም። ከ25 ደቂቃ እስከ 30 ደቂቃ ነው የሚፈጅባችሁ። ብዙ ጊዜ አያስፈልገውም። ከዛ በደንብ ያዝ እንዲያደርግልን ትንሽዬ ኦትስ ጨምራለሁ። እናንተ የፈለጋችሁት መጨመር ትችላላችሁ። ኦትስ ከሌላችሁ የአጃ ዱቄት ወይ ደግሞ የገብስ ዱቄት መጨመር ትችላላችሁ በኦትስ መተኪያ። ኦትስ ካላችሁ በኦትስ ስሩት። ይሄ ኦትሱ በደንብ ያዝ እንዲያደርገው ነው የሚያደርግልን። በዛ ላይ ጤናማ ነው። ነጭ ሽንኩርት 2 ፍሬ የተፈጨ ነጭ ሽንኩርት ጨመርኩኝ። እዚህ ጋር 4 እንቁላል ያለኝ እመተዋለሁ በደንብ አድርጌ
ከዛ በደንብ አድርገን እንመታዋለን። ታችን ከመታነው በኋላ ቅመማ ቅመም እንጨምራለን። የፈለጋችሁ ቅመም መጨመር ትችላላችሁ። እኔ ግን የጨመርኩት ጦሲን እና ትንሽዬ ካሙን፣ ቅንዶ በርበሬና ትንሽዬ በርበሬ ጨምሬያለሁ። ኮረሪማ ካላችሁ ብትጨምሩበት በጣም አሪፍ ነው። እኔ ግን ኮረሪማ ስለሌለኝ ነው ኮረሪማ ያልጨመርኩት። ካላችሁ ጨምሩበት ትንሽዬ ኮረሪማ። ከዛ በደንብ አድርገን እናዋህደዋለን። ከዛ እንቁላላችን እንጨምረዋለን በላዩ ላይ ትንሽ የኦሊቭ ኦይል እንጨምራለን። ዝኩኒ ጨው ስላለው ስላረኩበት ትንሽ የጨው ጨምራለሁ። ትንሽ ነው ጨምረው አርገን እናዋህደዋለን። ከዛ የኩኪንግ ወረቀት አድርገን እንሰራዋለን። እዚህ ጋር ቅርጽ ማውጫ አለኝ፣ ቆንጆ ቅርጽ እንዲይዝልን። ከዛ እንደዚህ አድርገን እናስተካክለዋለን። ቆንጆ ለአይናችንም ያማረ እንዲሆንልን በዚህ መልኩ እንሰራዋለን። እናንተ በፈለጋችሁ ታርጋችሁ መስራት ትችላላችሁ። ቆንጆ መልክ እንዲይዝልኝ ነው እንደዚህ ያደርኩት። ከዛ ትንሽዬ ቺዝ በላዩ ላይ ቆንጆ ከለር እንዲኖረው እናወጣታለን። አያችሁ እንደዛ አርጌ ቆንጆ አርጌ ሰርቻለሁኝ። አሁን ለ25 ደቂቃ ያህል ኦቨን ውስጥ ከትቼ አበስለዋለሁኝ። አያምርም? ቆንጆ ቅርጽ ነው ያስያዝኩት፣ የልብ ቅርጽ። ቲማቲም ሶስ እናዘጋጃለን። 3 ቲማቲም ቆዳው እንዲነሳልኝ ፈልጌ እንዲነሳው እንደዛ አድርገን በውሃ ጨምረን እንቀቅለዋለን። ለቲማቲም የቀቀልነውን ቲማቲም ቆዳው እናነሳዋለን እንዲፈጭልን። ቆዳውን ስተን በደንብ አድርገን እንፈጨዋለን። ያቃጥላል፣ መቀዝቀዝ አለበት። ከዛ ይሄ በደንብ አድርገን እንፈጨዋለን። ከዛ የፈጨነውን ቲማቲም አሁን የቲማቲም ሶስ እንሰራለን። እንተከተከልን በኋላ የቲማቲም ሶስ እንጨምርበታለን፣ ትንሽ የወፈር እንዲልልን። ትንሽ ቀንሰን እናንተ ካለ ቅመም ትንሽ የቅንዶ በርበሬና ትንሽ የነጭ ሽንኩርት ፓውደር ጨምራለሁኝ። ሎሚ፣ ትንሽ የሎሚ ጁስ ቆንጆ ጣዕም ነው የሚሰጠን። ኦሊቭ ኦይል ትንሽ የጨው፣ ከዛ እናማስለዋለን። ትንሽ መንተክተክ አለበት። ከዛ ፍሬሽ ምንድን ነው የሚባለው ይሄ ባሮስ ብላ ፍሬሽ እንጨምርበታለን። ጥብ አድርገን እንጨምረዋለን። ፍሬሽ ቆንጆ ጣዕም ነው የሚሰጠን። ከዛ አያችሁት? ዋው ሽታው! የሳልመንና የዝኩኒ ምግባችን ደርሷል። አያችሁት? አያምርም? ይሄን የመሰለ ቆንጆ ምግብ የልብ ቅርጽ ራሁትን የቲማቲም ሶስ ይሄን ይመስላል። ከዛ ትንሽዬ በሶብላ አርገን አያችሁት? ይሄን የመሰለ ምግብ ሰርታችሁ መመገብ ትችላላችሁ።
አሁን እንቀምሰዋለን በሶሱ። በጣም ነው የሚጣፍጠው። አይቼ ሲያሰው በጣም ነው የሚጣፍጠው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁኝ። ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እንዲሁም ሀሳብና አስተያየት ካላችሁ፣ ጥያቄ ካላችሁ ኮሜንት ላይ ብትጽፉልኝ ደስ ይለኛል። ደስ እያለኝ ይመልስላችኋለሁ። በሌላ አዲስ ቪዲዮ እስከምንገናኝ በያላችሁበት ፍቅርና ሰላም ይዛላችሁ። ባይ ባይ።